ሰላም እንግዲህ ጋይስ እንደምን አላችሁ? ዛሬ አዲሱ ቤታችን ገብተናል እንደምትመለከቱት ማለት ነው። ይሄው የሶፋ አለ ፈርኒሽ መደረግ አለበት። አዲስ ፈርኒቸር ማስገባት አለብኝ። እንደምታዩት ኪችኑ ደግሞ በጣም ነው የሚያምረው፣ ወድጄዋለሁ። ያቺ ማይክሮዌቭ አልተመቸችኝም፣ አልተመቸችኝም። ከዛ ጠረጴዛ አልተመቸኝም። ይህ ከለር ማለት ነው የድሮ እንትኔ ያስታውሰኛል፣ እውነት ለመናገር ማለት ነው የድሮ ሩሜ። ስለዚህ ይቀየራል። ከዛ ደግሞ በር አለ። እህቴ ደግሞ ተቆጥታለች። ለምን ብቻ ለመኖር ወሰንክ አለው። እኔ ኮሚት ጋር ሄሊና ዘይት ኖር ወል ኖ አይደለም። እኔ ወጣት ነኝ አይደለ? እኔ ወጣት አይደለም። አርታዝ ምን እንዳትሆን ወይ ዝሁላ ያና ጣም ዘхан ሐለው ልሃሱ አይደለም። ቆይ ላስረዳሽ። ቆይ ላስረዳሽ። ኖ ስሚ ልንገርሽ። እኔ አሁን ወጣት ነኝ አይደለ? ወጣት ነኝ። ስለዚህ ምን ብቻ የመኖር የለብኝም። አይ ነው አንዳንዴ እኮ እንደዛ እኮ ያስፈልጋል። አንዳንዴ እንደዛ ያስፈልጋል። እሺ እኔ ልንገርሽ እቺ ያንተ ክፍል ናት። ያያት ነው። እሺ ቤትም ተማላላ። እቺ በራስ ታራታለ። እቺ ደግሞ የማን ነው ያራት? ይሄ ሌላ ነገር ላደርገው ነው። ሙቪ ሩም ላደርገው ነው። ውይ አራ ሙቪ በላይ በቃ እሱ አልገርም። ይሄ ደግሞ አፍተን ዳበር ማለት አረ ተው ኑር ምን ችግር አለው? እሺ ብቻ ይሞን ከፈለኩኝ እሺ ግን አሶፋናት ያደረግን አይ ዶልኩ ኻስ ዘሞዳህ ነው ዝምጻዮ ቤኔክ ነብርኒ ነውም ለክ ካር የለውም ያኻሊኩ ቤኔ ኸትፈንደሪካ ሎም خليك ካር የለውም አረ ባለም ካርየም حزما ይፍቱመለውኮ ፍርናሽ ይፍቱመለ ስለዚህ ሓንቲ ገዛ ለዓየ እዚኣ ማለት እዩ ተላዓለላ ገዛ ንዓኺን ማሚናን ሂሊና ረጅላና ማሚ ማለት ይኸያ ማሚ እንደውም ትመላለስ እያ ተረድኪ ሃኒና ናፒዋላ ኦኮኒ ኮል የመላል ከዛ ናውድና አቡቲ ኻሊ ሩም ማለት እዩ ኻሊ ገዛ አይሚ ይካሪሎ አሪፍ አይፈይ ቡም ሂሊና ኮራኑ ብሱ ኤኒዌይስ ጋይስ እንደምትመለከቱት ይሄ አሁን ሁለት አልጋ አለው። ወደ ቲያትር ሩም ልቀይረው ነው ማለት ነው።